አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የስደት መደርሳ እንደዚሁም የአሞኖረድን ቤተሰቦች እንዴት ናችሁልኝ? ከኔ አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። በያላችሁበት አላህ ይጠብቅልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጥያቄ ካለ እቀበላለሁ፣ እንደዚሁም ምክር ካለ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ፣ እመልሳለሁኝ ማለት ነው። እርስ በርሳችን እንደጋገፍ እላለሁኝ። ዛሬ ትንሽም ግጥም ትንሽም ምክር ይዤ መጥቻለሁኝ። በጥሞና ተከታተሉኝ ማለት ነው። ከግጥሙ እንጀምርና ወደ ምክሩ እንገባለን። ያው እንግዲህ ምክር ለሰጪው ቀላል ነው፣ ለተቀባዩ ነው እንጂ ምክር በየቦታው ሞልቷል። ግን እኛ እየተገበርንበት አይደለም። ላው መስተዋል እህቴ ይላል የግጥሜ ርዕስ። ለራሴ ሳትኖሪ የምትለፊ ለሌላ ህመምሽን ደብቀሽ የምትመስይ ጤና ሀሳብ ጭንቀትሽን የሚጋራሽ አተሽ ሁሉም በፈገግታ እየሳቅ ሸኝተሽ ኑሮን ለማሸነፍ አንገትሽን ደፍተሽ እህቴ እስኪ ቁጭ በይና ምክር ስጭ ለራስሽ። ይህ የለፋሽበት አንቺን ታልጠቀመ የምትለፊለት ሰው ታላመሰገነ ታዲያ ያንቺ ድካም ምኑን ተገበረ ይላል። ያው ከትንሽ ነው የጀመርኩት። ምክሩ ግጥሙን ያካትታል ትንሽ ምክሩ ማለት ነው። እና እህቶቼ በተለይ በስደቱ ዓለም የምንኖር ማለት ነው ለራሳችን የማንሆን ልክ እንደ ሻማ የምንቀልጥ ለሌሎች የምንኖር ወላኪን ግን ሌሎች ያልተረዱን ድካም ብቻ ይሆን ማለት ነው። ብዙዎቻችን አለ ተስፋ ቤት ሆነን ልባችን ተሰብሮ በቃ ሁሉን ህመማችንን ደብቀው በመዳም ኩሽና የሚኖሩ እህቶች ብዙ ናቸውና እንደው ትንሽ አንድ ሁለት ልበላቸው እስኪ። ራሴንም ያካታል። የምር ነው የምለው። ከምን የተነሳ እንደሆነ ባላቅም እኛ የመዳም ቅመሞች ሲጠና የዋሆች ነን። ሲጠና ማለት ነው ገራገር በቃ ለሁሉ ደራሽ ልባችን ለማንም ክፉ የማያስብ ወላኪን ግን በቶሎ የምትከፋ ነገራቶች ስብር ብሯን የሚያዋጧት የመዳም ቅመም ወላሂ ነው የምላችሁ ማለት ነው። ከትዳር ከቤተሰብ ከጓደኛ ሀከዛ ማንም የሚረዳት የለም። ራሷን ዝቅ አድርጋ ትሰራለች። ለራሷ ግን ያጥፍ ነው። ለሌላ ሰው ትኖራለች፣ ለሌላ ሰው ትደክማለች። ለራሴ ጎጆ አትልም፣ ግን የሌላን ጎጆ ታሞቃለች። የምሬን ሀቂቀተን አንዳንድ ጊዜ ሳስበው በጣም ነው የምናሳዝነው። እኛ ግን አንድ ቀን ጎሎብን ተጎናችን ሰው እናጣለን። የምናማክረው ህመማችንን፣ ብሶታችንን በቃ የምንደገፈው ሰው እናጣለን። መቼም ያው የሰው ልጅ ሰበብ ነው። ወላኪን ግን እኛ ማንም የሚረዳ አንልም። ብዙ እህቶቻችን ተስፋ ቆርጠው ሞት አፋፍ ላይ ያሉ እህቶች አሉ። እህቶች እባካችሁ ዱንያ ነች፣ ተስፋ አትቁረጡ። ሙእሚን ደግሞ ተስፋ አይቆርጥም። በዛ ባሳለፋችሁ ህይወት ላይ ተመከሩ። እኛ እኮ ችግራችን በአንድ ሰው መማር እንችላለን። የምሬን ነው። እኛ ዛሬ ይጎልብናልና አናቅም። ሁልጊዜ ሙሉ እንደሆን ሁልጊዜ እንዳገኘን የምንኖር ነው የሚመስሉላ። ህመም አለ፣ መቸገር አለ። ትናንትና የለፋሽለት ሰው የደከምሽለት ቤተሰብ ወላሂ ነው የምልሽ ነገ ጧት አንቺ ስትቸገሪ ማንም ዞሮ አያይሽም። ማንም ዞሮ አያይሽም። የሚጠቅምሽ ያ ያያሽው ገንዘብሽ ጥርስሽን ንክስ አድርገሽ ያጠራቀምሽው ገንዘብሽ ነው የሚጠቅምሽ። ወላሂ ሁላችንም ያለንበት ስህተት ነው ይሄ። እኔ
አንቺ ሁልሽም ማለት ነው። ለራሳችን አንኖርም፣ ግን ጎደለውን የምናውቀው አንድ ቀን ስንወድቅ ነው። አንድ ቀን ጊዜ ሲጥለን ያ ሰው ፊትን ሲያዞርብሽ የዛን ቀን ይገባናል። ምን ነው ይሄን አድርገው ይሆን? ምን ነው ይሄን ይዤው ይሆን? በቃ አለ አይደለ? ምን ነው በፕሮግራም ኖሬ ይሆን የምንልበት ጊዜ ይመጣል። ለራሳችን አንኖርም። ለራሳችን መኖር እስክንጀምር ከአሁን በላይ ያለፈው አለፈ። ያው እኛ ደክመናል። ለ2 ዓመት ብለን እንመጣለን። 5 6 7 8 15 እንደርሳለን። 10 ዓመት እንደርሳለን። እድሜያችንን፣ ጤናችንን፣ ልጅነታችንን ሁሉን ነገር እናጣለን በስደት ማለት ነው። የስደት ትርፉ ደግሞ ድካም፣ በሽታ ነው። ወላሂ የስደት እህቶችን እስኪያቸው ፊታቸው ተጠብሶ ማዳት አውጥቶ በቃ የምተነፍሰው ትንፋሽ እንደ እሳት እየገረፋት የምትኖር ምስኪን የመዳም ቅመም ነች። ማንም የማይረዳት፣ ማንም ተጎኗ የሌለ እናት፣ አባት፣ ወንድም፣ እህት፣ ትዳር ብላ የተጠጋችው ሁሉ በገደል አውጥቶ የሚጥላት ምስኪን የመዳም ቅመም ምስኪኗ ያቺ እንደ ሻማ የምትቀልጠው ነች። የምሬን ማለት ነው። ሀቂቀተን ሁልጊዜ ግን ልብ አንገዛም። መቼም ቢሆን ማለት ነው አያስችለንም። ለምን እንደው አላውቅም። ትዳሬ ብላ የምትኖርለት ሰው መሸጋገሪያ አድርጎ ያልፋታል። ወንድሜ ነው ብላ ገንዘብ የላከችበት ሀገር ስትገባ ይክዳታል። የእናቷ ልጅ ማለት ነው። እዚህ ከዚህ በላይ የሚያሳምም ነገር አለ? እንደገና 10 ዓመት አስቆጥራ ትገባለች። አሁንም እንደገና ስደት ትመጣለች። ለምንድን ነው? ለማን ነው የለፋችው? ለሰው ነበር የለፋችው፣ ለሌላ ማለት ነው። ጊዜዋን ያባከነችው፣ እድሜዋን ያቃጠለችው ለሌላ ነበር። የምሬን ነው የምላችሁ። ይሄ አንቺም እኔም እያሳለፍነው ያለን ህይወት ነው። መቼም የማንማር መቼም ማለት ነው። ለራስሽ 10 ሳንቲም ሳይኖርሽ ግን ሌላ ዛት ትመኛል። በቃ እንደውም እኮ ታወቅ ነው ማለት ነው። ወላሂ ነው የምላችሁ። ቤተሰብን እልም አድርገን ያጠፋ ነው እኛ የአረብ ሀገር ሴቶች ነን። እስከ ዛሬ እኮ አርሰው አምርተው የሚያስገቡ ጠንክረው የሚሰሩት የነበሩትን ዛሬ ግን የኛ እቺ ለማትጠቅም ገንዘብ እርግፍ አድርገው እጅና እግራቸውን ጥፍጥፍ አድርገው የኛን እጅ የሚጠብቁ ብዙ ቤተሰቦች አሉ። ብዙ ማለት ነው። ያ ሲሆን ደግሞ ያንቺን ድካም አይረዱም፣ ገንዘብ እንጂ። ነይ ቶሎ ልጄ ረፊ፣ ነይ ቶሎ ልጄ ውለጂ፣ ልጅ በልጅነት ነው፣ ነይ ቶሎ ደከመሽ፣ በቃሽ። ማንም አይልሽም። ለምን ይመስልሻል እንደዛ ማይሉሽ? ገንዘብ በገንዘብ ተቀይረናል። ወላሂ ነው የምላችሁ፣ በገንዘብ ተቀይረናል። ነገ ጧት አንቺ ብትገቢ ባዶሽን ብትገቢ ማንም ዘወር ብሎ ቼክ የሚያደርግሽ የለም። ወላሂ ይሄ የኔም ያንቺም ዕጣ ፈንታ ነው። እና እህቶቼ ግን እስከ መቼ ነው የምንማረው? እኔ ዛሬ ሚዲያ ላይ ስለወጣውን ብቻ አይደለም፣ ግን ብዙ እህቶቻችን የውስጣቸው ቁስል አለ ሁልጊዜ ማለት ነው፣ የታፈነ ጩኸት ወላሂ። እና እህቶቼ እንመከር እስኪ፣ ራሳችንን እንሆን። ያለፈው አለፈ። ያው እስኪ ከታች ያላችሁት ከኛ እየተማራችሁ አዲስ የምትመጡት ለራሳችሁ ገንዘባችሁን ሴፍ አድርጋችሁ ለመያዝ ሞክሩ። የምሬን ነው። ተጎደለብን፣ ዛሬ ተጎደለብን፣ ማንም ቼክ ማንም የምሬን ነው። ገንዘብ ካለሽ ግን በአሁኑ ሰዓት ሁሉም ይወድሻል። ገንዘብ የማይሰራው ስራ የለም። በባህር ልጆችሽን ተነጥለሽ ትመጫለሽ።
ልጅሽን ጥለሽ ትሰደጃለሽ። ወላሂ ነው የምላችሁ። ተመከሩ።